ካሉ የተወሰኑትን መዝለኛ ሌላ መርሃ ግብርም ስላለ አጠር አድርጌ በቀሪ ጊዜያችን ደግሞ ምናምን ካደረሰች ፈጠን ለማለት እሞክራለሁ። ክርስቲያናዊ ሕይወት እና ወጣትነት በአንጻረ ድንግል ማርያም የምናየው የዛሬ ትምህርታችን ይሆናል ማለት ነው። ልደቷን አታርቅላችሁ እርግጠኛ ነኝ ብዙዎቻችሁ ታውቁታላችሁ፣ ወይም ደግሞ በስብከት በመጽሐፍ እድሜ ለዘመነ ይሁን ብዙዎቻችሁ መስማት ማየት ትችላላችሁ። አንዳንድ ጊዜ ረጅም ርቀት ሄደን የምናገኛቸው ትምህርቶች በጣቶቻችን ብቻ መፈለግ የዘመናችን ጸጋ ሆኗል በአንድ ጎኑ ማለት ነው። ጥቅም ብለን ስናስብ የዘመን ኢንተርኔት ስለዚህ በዚያ በምንም ነገር ብቻ ታገኙታላችሁ። ስለ እመቤታችን ልደት ለእኛ መነሻ እንዲሆነ ብቻ ነው የእመቤታችን ሕይወት ጊዜ የምናነሳው። እመቤታችን ዜና ሕይወቷ ምን ይመስላል? ለእኛ አርአያ የሚሆነው የትኛው የሕይወት መልኳን ነው ያላቸው እንደሆነ ምናልባት ወይ ሁለት ወይ ሶስት ነገሮችን አነሳለሁ። የመጀመሪያው ክርስቲያኖች አቂበ ሕዋሳት ይባላል። አቂበ ሕዋሳት ይሰማል አይደል? ከተሰማ ትነግሩኛላችሁ። ምን አልኳችሁ? አቤት ሕዋሳትን መጠበቅ ማለት ነው። እንደምታውቁት ሞት ወደዚህ ዓለም የመጣው ሕዋሳትን ባለመጠበቅ፣ ሞት ደግሞ ከዚህ ዓለም የጠፋው ሕዋሳትን በጠበቀች ሴት ነው፣ ሔዋንና ድንግል ማርያም። ሁለተኛዋ ሔዋን እመቤታችን ናት። የመጀመሪያዋ ሔዋን ደግሞ ያችኛዋ ሔዋን ናት፣ የሁላችን እናት፣ የአዳም ልጅ ሚስትም የሆነችው ማለት ነው። ያው ከእሷ ልጅ ያስገኛል ከሱ ስለተገኘች ነው ልጅ የምትባለው። እንደዚያ ነው እና ሕዋሳቶቿ የእመቤታችን እና የሔዋን በጣም የሚገርም ትምህርት ሰጥቶ ያልፋል። የሔዋን የድንግል ማርያም ለምሳሌ ከእኛም ጋር በጣም የሚመሳሰለው እሱ ነው ብዬ ስለማስብ ነው የማነሳው። አቂበ ሕዋሳት ማለት ያቺ ሔዋን ጆሮዋን አልጠበቀችም። ምን አልጠበቀች? ታውቃላችሁ? ከማን ጋር ተነጋግራበት? ከዲያብሎስ ጋር። በጣም የሚያሳዝነው ከዲያብሎስ ጋር ወይም ከእባብ ጋር ነው። እሷ የሚመሰላት በእርግጥ ያው ሶፍትዌሩ ምን እንደሆነ አታውቀውም ውስጥ ያለው እና እሷ የሚመስላት ከእባብ ጋር ያወራው ይመስላል። እባብ ደግሞ እንዳሁኑ የሚያስፈራ አይደለም። አሁን ይህ ሲደገደግ በጣም የሚያስፈራ። ያኔ ደግሞ የግመል ልጅ ነበር የሚመስለው። መጽሐፈ ወንጌል ላይ እንደተጻፈው ወይም ደግሞ በስነ ፍጥረት መጽሐፍ እንደተጻፈው የግመል ልጅ ማለት በጣም የሚያምር ማለት ነው። አቋሙ የተስተካከለ እጅግ በጣም እንዲያውም የስነ ፍጥረት መጽሐፋችን ወይ ሴት ራእዩ ሁሉን አራዊት ዘገዳም ከምድረ በዳ አራዊት ሁሉ መልኩ ያማረ ነበር ነው የሚለው እባብ። ይገርማል። ለካ በአማረ ነገር ነው ያደረ ዲያብሎስ። በሚያስጠላ ፍቅርማ አዝምሽ። ስለዚህ በሚያምር ነገር በሚስብ ነገር አደረና በገነት ገባ። ጆሮዋን ተቆጣጠረ እና የመጀመሪያው የሔዋን ስህተት ከምን ይጀምራል ያላችሁ እንደሆነ ዕፀ በለስ መብላት አለበት። ዕፀ በለስ መብላት የመጨረሻው ነገር ነው። የመጀመሪያው ምንድን ነው ያላችሁ እንደሆነ ጆሮዋን ነው መጀመሪያ የተቆጣጠረ። ምኗን ተቆጣጠረ አልኳችሁ? ጆሮዋን። ዛሬ የሁላችን ፈተና ይሄ ነው። በነገራችን ጆሮአችን ምን እየሰማ ነው? ምን አይሰማም? መጥቶ ይሰማል ወይስ አይሰማም? ማግኘት ያለ ያው ታውቃላችሁ። በተለይ በዚህ ዘመን ሁላችን አብዛኛው ሰው እንጂ የጨጓራ ችግር የማይነካካው ሰው የለም። አንዳንዱ ያውቀዋል፣ አንዳንዱ ያውቀውበት ችግር ይኖርበት አይኖርበት። ስለዚህ ሳይወድ በፊት መርጦ ይበላል ማለት ነው። እና መርጦ መስማት ብቻ አይደለም፣ መርጦ መስማትም ያስፈልጋል።
የሔዋን የመጀመሪያው ስህተት የመጣ በጆሮ ነው። የሔዋን ስህተት የሚጀምረው በመዋማቆች በጆሮ። አሁን እመቤታችንን ደግሞ ተመልከቱ። በነገራችን ላይ ትምህርት እንዳይሰፋብኝ ለመጠቀቅ ሞክራለሁ። አፈወርቅ የተባለ ዮሐንስ እመቤታችንን እንዲህ ይላታል፣ ወኮነት ሰዳይተ ዕዳሃ ለሔዋን፣ የሔዋን ዕዳ ከፋይ ሆነች ይላታል። የሔዋን ምን ከፋይ? ዕዳ ብድር ከፋይ፣ ዕዳ ከፋይ ሆነች ይላታል። ምንድን ነው የሔዋን ዕዳ ያላችሁ እንደሆነ በጆሮ የመጣ ዕዳ ነበረ። ያ ዕዳ ምንድን ነው? የማይሆን ነገር መስማት፣ የዲያብሎስን ድምፅ መስማት፣ ሞት የሚያመጣ ሕይወትን ከእግዚአብሔር የሚለይ ቃል መስማት። እሱ በሔዋን ላይ የመጣ ዕዳ ነበረ። የሔዋን ዕዳ ከፋይ የሆነችው ድንግል ማርያም ጆሮዋ ድንግል ነበር። ይሄ ሰኒ ይባላል ስሙ። 4 ድንግልናዎች አሏት። ዝም ብሎ የስጋና የነፍስ ብቻ ያለው ስጋ በራሱ 4 የድንግልና አይነቶች አሉ እና ከ4ቱ የስጋ ድንግልናዎቿ መካከል አንዱ የጆሮ ድንግልና ምንድነው? እሱ የማይገባትን አትሰማም። መልአኩ ሲያበስራት እንኳን ተመልከቱ ምን ያህል ጠንቃቃ ሴት እንደነበረች ድንግል ማርያም። በሉቃስ ወንጌል የተጻፈው አንዱ ክፍል ብቻ ነው። መጽሐፍ ቅዱስ በነገራችን ላይ ታሪክ ጨርሶ አይናገርም። ለዚህ ማስረጃ እንዲሆናችሁ መድኃኒታችን ኢየሱስ ክርስቶስ ምድር ላይ የቆየው ስንት ዓመት ነው? ሲንገር ጠቅላላ እዚህ ምድር ላይ የቆየው በስጋ ስንት ዓመት? 33 ዓመት አይደለም? ሌላውን በዓመት የሚሰራውን ብቻ ስናየው 33 ዓመት። የሚገርማችሁ ወንጌል የሚነግረን ለሁላችን ወንጌል አዲስ ኪዳን ላይ ያለው የ30 ዓመት ታሪክ የለም። የት አለ? እስኪ ንገሩኝ። ለምሳሌ ተወለደ ይላል፣ ከዚያ ተሰደደ፣ አለቀ። ሉቃስ ብቻ ነው በ12 ዓመቱ ቤተ መቅደስ ገባ የሚለን። የትኛውም የ27 መጽሐፍ በተለምዶ አብረን በመጽሐፍ ቅዱስ የምንይዘው 27 የምንለው ማለት ነው። እሱ ከማቴዎስ ወንጌል እስከ ዮሐንስ ራእይ ያለው ስለ ጌታችን ስለ ኢየሱስ ክርስቶስ እድገት እንዲነበረ እንዲያነበረ ብሎ አይናገርም። አያችሁ፣ የመጽሐፍ ቅዱስ ዋና ትኩረቱ ክርስቶስ ተወለደ፣ ከዚያስ ጥምቀቱ ላይ ነው የሚጀምርላችሁ። ተጠመቀ ወይም ቆመ፣ ተጠመቀ፣ ቆመ፣ ከዛ አስተማረ። እያስተማረ ያደረገውን ታምር የ3 ዓመቱን ነው የሚናገረው። ከ3 ዓመቱ በዋናነት ትኩረት የሚያደርገው የመስቀሉን ነገር ነው። የ3 ሰዓት ቆይታው ብቻ ነው ዋና ማዕከሉ። ከዚያ ትንሣኤ አያችሁ፣ የዕለተ ዓርብ ስራ ነው ዋና ማዕከሉ እንጂ 33 ዓመት ራሱ ዋና ትኩረቱ አይደለም። ዓርብ ናት የመጽሐፍ ቅዱስ ዋና ትኩረት። ክርስቶስ ተሰቀለ፣ ክርስቶስ ተገረፈ፣ ክርስቶስ ሞተ፣ ክርስቶስ ተነሳ። አያችሁት? እዚህ ላይ የሚያጠነጥን 27 የመጽሐፍ ቅዱስ እና ሌላው የት ነው የሚገኘው ያላችሁ እንደሆነ በተለያዩ መጽሐፍ ከመጽሐፍ ቅዱስ ውጭ ባሉት ማለት ነው። ስለዚህ አሁን የእመቤታችንን ጉዳይ እንኳንስ የእመቤታችን ጉዳይ የራሱ የኢየሱስ ክርስቶስ ሕይወት እንኳን አብዛኛው መጽሐፍ ቅዱስ ላይ ተጻፈው የ30 ዓመት ታሪክ አልተጻፈም። የተጻፈው የዓርብ ታሪክ ብቻ ነው። የምን ብቻ ነው? ዋና ማዕከሉ የዓርብ ነው። በቃ ማቴዎስ እንደምንም ብሎ ተወለደ ይላል፣ ስለተሰደደ ተመልከቱ። ተወለደ ማቴዎስ 1 ላይ አለ ተወለደ የሚለው። ከዚያ ስጦታ ተቀበለ የሚለው ማቴዎስ 2 ላይ አለ። ከዚያ ማቴዎስ 2 ላይ ነው ስጦታ እንደተቀበለ፣ ከዛ ከሰባ ሰገል ማለት ነው ወርቅ ጠንከር ተቀበለ። ከዛ በዛው ተሰደደ ይላል ማቴዎስ 2 ላይ። የተሰደደ በስንት ዓመቱ ነው? እስኪ ክርስቶስ በተወለደ በስንት ዓመቱ ተሰደደ? አቤት ተመጣጣ። እሺ ታውቃላችሁ፣ ያው የግድ ጉባኤ ሰባይ ሊሆን ይችላል። በ2 ዓመት በስንት ዓመት አቆይ? በ2 ዓመት። ከዛ ማቴዎስ 2 ላይ በ2 ዓመቱ ተሰደደ። እሺ ማቴዎስ 3 ላይ ሄዱ። ማቴዎስ 3 ስለምንድን ነው የሚያወራው? ከስደት ስለመመለስ ነው ስለመጠመቁ ነው የሚያወራው። በደንብ የሚገርም እኮ ስለምን ነው የሚያወራው? ስለተጠመቀ ነው የሚለው።
ወዲያው ተወልዶ ወዲያው ተሰደደ ነው የተጠበቀው። አያችሁ እንዴት ዘሎ ከኝ ለማለት ተሰደደ እና ተጠመቀ። አያችሁ 30ውን ዓመት ወይም ደግሞ 28 ዓመት ዘሎ ከኝ። አያችሁ መጽሐፍ ቅዱስ እንደዚህ ነው። እንኳን ስለ ድንግል ማርያም ስለ ኢየሱስ ክርስቶስ እንኳን የ28 ዓመት ታሪክ አይናገርም። እና አንዳንድ ፕሮቴስታንቶች ይሄንን ነገር ባለመቀበላቸው ለሌሎች ሰርጎ ገቦች እድል አመቻቸ። 28 ዓመት ኢየሱስ ክርስቶስ እኛናቅ መጽሐፍ ቅዱስ ዝም ስላለ እኛናቅ ላልተወል እና ታዲያ ሌሎቹ ይችን ክፍተት ተጠቀሙባትና በዚህ በህንድ አካባቢ የሆነ ቴኳንዶ የሚመስል የጸሎት አይነት አለ። እሱ ሲማር ነበር ብለው ሞቱት ማለት ነው። ታሽሙ ነው አይታችሁታል አይደል? ይሄ ሰባቱ ካርማዎች ነው የሚባል ነገር የሆነ ጊዜ ፋሽን ሆኖ ነበር። እንደዛ አይነት ነበርና እዚያ ሄዶ በህንድ አካባቢ የሆነ ትምህርት ነው ያስተምር ምናምን እንደዚህ ይሄ ሁሉ ፈጠራ ማለት ነው። ይሄ ፈጠራ ከየት መጣ? 28 ዓመት እኛና ቤት እንደነበረ የሚሉ አካላት ስላሉ ማለት ነው። መጽሐፍ ቅዱስ ይዘው የክርስቶስ እንደራሴዎችን ስለ ክርስቶስ እንሰብካለን የሚሉ አካላት የ28 ዓመት ቆይታውን መጽሐፍ ቅዱስ ዝም ስላለ እኛም ዝም እንበል አሉ። ሌሎቹ ግን ለዚህ ስለማይሉ የት እንደቆየ ምን ሲያደርግ እንደነበረ ቤተክርስቲያን ስለምትታረቀው ከመጽሐፍ ቅዱስ ውጭ በሆነ መንገድ ያስላለ እኛ ምን ሲያደርግ እንደነበረ እናውቃለን። እና ባጭሩ እንኳን ስለ ድንግል ማርያም ስለ ኢየሱስ ክርስቶስ እንኳን ብዙ ዘመን የት እንደነበረ መጽሐፍ ቅዱስ አይናገርም እያልኳቸው ነው። አሁን ለምሳሌ ድንግል ማርያም ተወለደች የሚል የለም መጽሐፍ ቅዱስ ላይ አለ የለም? በቀጥታ ድንግል ማርያም ከሐና ከኢያቄም ተወለደች የሚል ቃል በቃል አለ የለም? የምታውቁ ሰው የለም? እና አንዳንድ ፕሮቴስታንቶች ምን እንደሚገርም ታውቃላችሁ? እንደው በጣም ይገርመኛል። አሁን ነሐሴ ላይ ሄደን አሁን ተወለደች ስንል የታለ አይሉም? ይገርመኛል። ተወለደች ስንል አልተወለደችም አይሉም። ነሐሴ ላይ ጠብቀው ግን ሞተች ተነሳች ስንል የታለ ይሉም። ለምን ነው መሰላችሁ? የታለ የሚሉ ነው ያለው። ሞተች ተነሳች የሚል ከመጽሐፍ ቅዱስ አንተወለደ ግንቦት አንድ ላይ አይሰሙንም እንዴ? ተወለደች ስንል የታለች ለምን አይሉም? መጽሐፍ ቅዱስ ላይ ተወለደች የሚል የታለ አይሉም። ሞተች ተነሳች አይ የተነሳው ኢየሱስ ብቻ ነው። ለምንድን ነው እንዲህ የምትሉ ስትሏቸው አልተጻፈም መጽሐፍ ቅዱስ ላይ ድንግል ማርያም ሞት እና ትንሣኤ አልተጻፈም። መጽሐፍ ቅዱስ ስለ ድንግል ማርያም ትንሣኤና ሞት አይደለም በግልጽ ነው የምላችሁ። ስሟን ጠርቶ ድንግል ማርያም በብሉይ ኪዳን ወይም በምስጢራት መጽሐፍ ብዙ ነገሮችን አባቶቻችን ተናግረውበታል። በምስጢር የተነገረውን የብሉይ ኪዳን ምሳሌና ምስጢራዊ ዘይቤታቸው ተናግረውበታል። አባቶቻችን ተጠቅመውታል። ይህን እናምናለን። ነገር ግን ቃል በቃል ድንግል ማርያም ሞተች ተነሳች የሚል ቃል ስለሌለ እኛ ትንሣኤዋን አንቀበልም ይላሉ። ታዲያ ልደት ፋሲካ ነው። መጽሐፍ ቅዱስ ላይ ከሐና ከኢያቄም ተወለደች የሚል የለም። ስለሌለ እንዲያውም አልተወለደች ብለን እንካለን። ድንግል ማርያም የምትባል ሴት የለችም ብለን እናጥፋ። ለመካድ ምክንያት አይኖር እኮ በቂ የሆነ ትንሽ ምክንያት ያስፈልጋል። እዚያ ጋር ሞቷ በመጽሐፍ ቅዱስ አልተጻፈም። ስላልተጻፈ ትንሣኤዋን አላምንም የሚል መናፍቅ እዚህ ተወለደች የሚለውን ጌታ ተቋመን ትንሣኤዋን አላምንም የሚል በሌላ አነጋገር ምኗን ይከድያባቸው ነው ሲሉ ገባችሁ? ምኗን ይከድያባቸው ሁለቱም መጽሐፍ ቅዱስ ላይ በስላላለ በግልጽ ከሐና ከኢያቄም ተወለደች የሚል በግልጽ ስላልተጻፈ ሞተች ተነሳች የሚል በግልጽ ስላልተጻፈ ሁሉንም ይካሉና ኢየሱስ እንዲያውም ከሌላ ሴት የተወለደ ይላሉ። ፍትሐዊ እንዲሆኑ ብዬ ነው። እና ምንላችሁ ነው። በዋናነት ግን ስለ ድንግል ማርያም ቀርቶ መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ እንኳን 28ቱን ዓመት ዝም ነው ያለ፣ ጸጥ ነው ያለ። ታዲያ ስለ እመቤታችን የምንነግራችሁ ነው። ይህን ሁሉ እንደዚህ የተናገርኩት እመቤታችን ቅድስት ድንግል ማርያም አኗኗሯ ራሷን የጠበቀችበት መንገድ እጅግ በጣም የሚደንቅ ነው።
ቅዱስ ገብርኤል ሲያበስራት ብቻ ነው አሁን እዚህ ሉቃስ የጻፈልን አንድ ጊዜ ሲያበስራት። ነገር ግን ውሃ ስትቀዳ አስሯታል። ሉቃስ አንዱን ምዕራፍ ብቻ ነው የተረከልን። ውሃ ስትቀዳ እንደምታውቁት የተጠማ ውሃ አጠጥታል፣ የተጠማ ውሻ አጠጥታል። ለፍጥረት ሁሉ ባላት ርኅራኄ ምክንያት፣ ለፍጥረት ሁሉ ባላት ፍቅር ምክንያት ትህትናዋን ፍቅሯን አይቶ ርኅራኄዋን አይቶ ቅዱስ ገብርኤል ትጸንሻለሽ ብሎ አብስሯታል። ጆሮ አልሰጠችው። አባቴን አዳምን እናቴን ሔዋንን ያሳተ ሰይጣን እኔ ደግሞ ሊያስተኝ ነው? ባሌን ሴት እንዴት ነው የምትጸንሰው? እንዴት ነው የምትወልደው? ብላ ምንም ሳትመልስለት ለመልአኩ ለቅዱስ ገብርኤል ጸጥ ብላ ሄደች ይለናል። ከዚያ ውሃዋን ስራዋን አስቀምጣ ከዮሴፍ ቤት ተቀምጣ ሳለ ለሁለተኛ ጊዜ ትጸንሻለሽ ትወልጃለሽ ይላል። ይሄ ነገር ልጸልይበት እስኪ ወደ እግዚአብሔር ቤት ሄጄ ልጸልይ እግዚአብሔር ጋር ልነጋገር ብላ በቤተ መቅደስ ሄዳ ወርቁን ከሐሩ ከወርቅ እያስማማች ስትፈት አሁን ሉቃስ የመዘገበውን ታሪክ ተጻፈ ማለት ነው። ለሶስተኛ ጊዜ አበሰራት። ትጸንሻለሽ ትወልጃለሽ። አያችሁ፣ በሶስተኛው ነው የቅዱስ ገብርኤልና የእመቤታችን ንግግር የተጻፈ። የመጨረሻው ንግግር እሱ ነው። እፎኑ ይከውነኒ ዝንቱ ዘይአምር ብእሴ ወንድ ሳላውቅ ይህ ነገር እንደምን ይሆንልኛል አለ እመቤታችን ድንግል ማርያም። አያችሁ፣ መልአክ እያበሰራት የመልአኩ ከእግዚአብሔር የተላከ ቅዱስ ገብርኤል ነኝ እያላት ወይም መልአክ እንደሆነ አውቃ እንኳን ኧረ ነገር እንደምን ይሆናል እኔ እኮ ለዚህ ነገር አልበቃም እያለች በትህትና እየተናገረች። የሚገርመው ነገር ምንድን ነው ያላት? ብዙ አስገራሚ ነገር ማውጣት ይቻላል እዚህ ታሪክ ውስጥ። ነገር ግን ተመልከቱ፣ እብድ የሆነ ነገር ብሏችሁ ደስ ያላችሁ ሰዎች የላችሁ? ኑሮ የከተማ አሁን እኛ እኮ በጣም ለጥቀነው ሁሉም ነገር እብድ የሚናገረው ነገር የሚደርስ የሚመስለን እና ክፉ ሲናገረን የምናዝን እብድ የሆነ ጥሩ ነገር ሲናገረን ደግሞ ይሄ እብድ እኮ እንዲህ ብለን ባናወራው እንኳን በልባችን ደስ የሚል ነገር ከተናገረ ደስ ይለናል። ዝም ብሎ የማንም ቅሌት አልተናገረው እንዲህ ዝም ብሎ ተፈጥሯዊ እብደት የመጣበት ሰው ሁሉ እንዴት አስታውሳለሁ። አሁን አንዳንዶቻችሁ ምናልባት የምታውቁ ሰዎች ድንገት ካላችሁ ቅር ስለሚላችሁ ይሄ የግል እምነታችሁን አልነካም እንጂ በቃ በአእምሮ ችግር ምክንያት የሆነ ቦታ ላይ ይቀመጣሉ አንዳንድ ሰዎች። ከዚያ ያለን እንደ ብቃት እንቆጥራለን። ከዚያ በግድ እኔሳ መጨረሻ አትነግሪኝም እያሉ በግድ ያስለፈልፉና ዶክተር ሲባሉ እኔ እኮ ዶክተር አለች እያሉ በጣም ብዙዎች ወይም ደግሞ በቃ የሆነ ነገር ሀብታም ደሃ በዚህ ወዘተ በዚህ የሚደሰቱ ሰዎች አሉ ነበሩ አሉ ይኖራሉ። እና በጥና ነው በርቶ ነው ይላሉ። ከዚህ ሰው በሰላም ማበድ የማይችል ሰላም ላይ እንድረስ ማለት በቃ ወይ በርቶ ነው ዝም ብሎ ቤተክርስቲያን ከታየማ በቃ በርቷል። በነገራችን ላይ አዲስ አበባ በየዝም ማለት ተጨማፍሯል ላይ ተጭቶ እኛ አሁን እሱ ሌላው ሰሱ ነገር አታስቡ። ሰው በርቷል ነው የሚለው ማንነትና አውነበት ላይ መምጣት እንዴት ብቃት ነው ይችላል? እና የብቃት ታሪክ ያው ምንድን ነው ታውቃለህ? የብቃት መለኪያው ምንድን ነው? አውነበት ላይ መገኘት ዝም ብሎ ቃል ሆኖ የብቃት መለኪያው ምንድን ነው? ብዙ ጥቅስ ማየት ርዕሳችን አይደለም። ወደዛ ብዙ አንዳንድ ነገሮች ብዙ ይጎትታሉ። እየሰማችሁ ነው? ይኸውላችሁ የከተማ እህት ወይም ደግሞ የትኛውም የገጠር እህት ሲናገረን ደስ የሚለን ሰዎች እንድናስብበት ነው። የሆኑ አባት የሆኑ እናት ተናገሩ። የእኛ እናት ከእግዚአብሔር ሰምተው ለመሆናቸው እኛ አባት ከእግዚአብሔር ሰምተው ለመሆናቸው ማስረጃችን ምንም ሳይሆን የሆነ የተቀደሰ ቦታ ላይ አሉ ብለን እርግጠኛ ሆነን በኋላ ልባችን ያዝናል። ሳይፈጸም ሊቀር በኋላ ልባችን ይሰበራል። እንዳሰብነው ሳይሆን ሲቀር እና መጠበቅ ደግሞ ትልቅ አደጋ ያመጣል። መጠበቅ እመቤታችን
ከሶስቱ ቅዱሳን ቅዱስ ትወልጃለሽ ብሎ የሚናገራት ከምድር አይደለም ከሰማይ የመጣ መልአክ ነው። ይህንን አውቃ እኔ እኮ እንደዚህ አልበቃም ብላ ጆሮዋን እንዴት ድንግል እንዳደረገች ተመልከቱና የጆሮ ድንግልና ምንም ይሄን ያህል የተጠበቀ ጆሮ ነበረ። በመጨረሻ ያው ሰፋ ያለ ሀሳብ አለው። ይሄ ነገር እንደምን ይሆናል? ምድር ያለበት ታበቅላለች፣ ሴት ልጅ ያለወንድ ትጸንሳለች ብላ ስትጠይቀው ስማርጎ ነገር ዘይሳአኖ ለእግዚአብሔር የአማርኛው ነገር እግዚአብሔር የሚሳነው ነገር የለም። ይህን ጊዜ ይኩነኒ በከመ እንደ ቃል ይሁንልኝ ነየ አመቱ ለእግዚአብሔር ነው እግዚአብሔር አገልጋያለች። አያችሁ ይሄ ቃሏ ምን ያህል ትምህርት እንዳለው አሁን ግልጽ የሆነ ይመስለኛል። ጆሮዋ በድግድና ምናልባት አሳሳች የሆነ ነገር ሊሆን ይችላል ብላ ራሷን የጠበቀችበት የመጀመሪያው ስህተት በጆሮ እንደመጣ ስለምታውቅ ዲያብሎስ በተወደደ እባብ ማለት ፍጥረት ሁሉ በሚወድ በሚያምር ነገር አድሮ እንደመጣ ሔዋንን በጆሮዋ በኩል ልቧን እንደተቆጣጠረው ስለምታውቅ የድንግል ማርያም ጆሮ በጣም የተጠበቀ እና ወንድሞች እህቶች፣ የመጀመሪያው ክርስቲያናዊ ሕይወት ጸጋው ጆሮን ካልባሌ ነገር መጠበቅ ነው። የእመቤታችንን ያህል ጆሮአችንን አንጠብቀውም የሚል እናውቃለን። ግን ቢያንስ ክርስትና ሕይወታችንን የሚያበላሹ ጨርሰው ከክርስትና ሕይወት የሚያጠፉ ነገሮች ወደ ጆሮአችን እንዳይመጡ ልክ ለዓይን የጆሮ መነጽር እንደምንጠቀመው ሁሉ ቅዱስ ያሬድ ይላል እዝኒ ይጹሙ እምሰሚዐ ሕዝቡ ጆሮ ከመስማት ነው። 55 ቀን ከጾምን በኋላ አሁን ፈስከነ ስንት ቀን ሆነ? ፋሲካ ስንት ቀን ሆነ? ፋሲካ ከተጀመረ 27 ዛሬ አንድ ነው አይደል? 31 ሲቀነስ 4 ስንት ነው? እንደዚህ ያደርጋል ተፈጥሯል። የብዙ ሰው ሳይስተባል ይላል 27 ቀን የፍስክ ምግብ እየበላን ነው። ያቺ ጾማችንን በሆድ ያለውን ምግብ ሽረናል ማለት ከተዱላት ከፍስክ ምግቦች ተከልክለን ነበር። የፍስክ ምግቦችን በልተናል። የሚቀጥል ጾም እንዳደረጋችሁ የሚቀጥል ጾም ወደ አፍ የሚገባውን መብላት ተፈቅዶልናል። በጆሮ የሚገባ ግን ሁሌም እንደተከለከለ ነው በቤተክርስቲያን። ያ በጆሮ የሚመጣው ምንድን ነው? መቼም በጆሮ እንቁላልና ወተት ወይ ደግሞ ሌላ ስጋ የሚመጣ የለም በጆሮ። ግን ቅዱስ ያሬድ እንደሚለው እዝኒ ይጹም እምሰሚዐ ሕዝቡ ጆሮ ክፉ ከመስማት ይጹም ነው የሚለው። ጆሮ ክፉ ከመስማት ምን ይበል? የማይፈታ ጾም አለን ማለት ነው። የማይፈታ ጾም አለ እና አንዳንድ ሰው ሲፈታ ጾሙ ብዙ ነገር ነው የሚፈታ። አይኑ የተፈታ ነው፣ ጆሮ የተፈታ ነው፣ ምላሱ የተፈታ ነው። ያችን ጾም ጊዜ እንደምንም ተሽሎክልኮ ያለፈ ክርስቲያን ፋሲካው ሲመጣ አስቸጋሪ ነው፣ በጣም አስቸጋሪ እና የማይፈታ ጾም አለ፣ የምንፈታው ጾም አለ። ወደ ሞት የሚገባውን ጾም ነው የፈታን እንጂ ከአፋችን የሚወጣ በጆሮአችን የሚገባ በዓይናችን የምናየው በጆሮአችን የምንሰማው በአንደበታችን የምንናገረው ነገር ላይ ግን አሁንም ጾም አለ። የማይፈታ ጾም ነው። እስከ ዕለተ ሞታችን ሞተንም ተነስተንም የማንፈታው ጾም ማለት ነው። ሁሌም ጾም የሆነን የምንቀጥለው ጾም ጆሮን ክፉ ከመስማት ይጹም፣ ዓይን ክፉ ከማየት ይጹም እያለን የምናገረው ቅዱስ ያሬድ። ስለዚህ የእመቤታችን ጆሮ የተጠበቀ ነበር። ጆሮአችን የሚጠበቅ በተለይ በዚህ በዘመኔ ኢንተርኔት ያው እናንተ አብዛኞቻችሁ ጠፍቶ ለእናንተ መጠቆም እንጂ ማብራራት አይጠበቅብኝ። የራሳችን አይደለም እና አሁን ለትምህርታችሁ ለራሳችሁ ስትሉ እንዲያው ሚዲያውን በራሳችሁ ቀንሳችሁ ካልሆነ ነፃነት ሲሰማን ያለው ነገር በጣም ከባድ ታውቃላችሁ። ኢንተርኔት ከመጣ በኋላ ብዙ ሰው
ትምህርቱ ላይ ተጽዕኖ ደርሶበታል። ማህበራዊ ላይ ተጽዕኖ ደርሶበታል። ግን ማህበራዊ አንድ ሰው ስለ ስልክ ሲናገር የሰማው ሁሌ የማነሳው የውጭ ሀገር ስለሆነ በገዛኝ ወደ አማርኛ ሲመጣ ድሮ ስልክ ነበር፣ ገመድ ነበር። መቼም ታውቃላችሁ፣ በቀጠሮ ተደውላችሁ ይሆን በሰው ቤት ወይ ደግሞ ይህ በግድግዳ ስልኩ ገመድ ነበር። ስልኩ ምን ነበር? ገመድ። አሁንስ ስልኩ ያው ሞባይል ነው ማለት ያው ዲጂታል ላይ ያለው ማለት ነው። ስልኩ ሞባይል ተንቀሳቃሽ ነው። ገመዱ ይመጣ አያችሁ። ስልኩ ነፃ ወጣኛ ታስተር ገመዱ ነው ያለው። ስልኩ ነፃ በሌላ መልኩ ከቅርብ ሰው ጋር አራራቀ፣ ከሩቅ ሰው ጋር ደግሞ አቀራረበ። ምሳ ስትበሉ ቡና ስትጠጡ እንግዲህ ትንሽ ጊዜ ያወጣው ይሆናል እንደምን ከዚያም ግን ሁሉም ምሳ ከበጣ በኋላ ወዴት ነው? አንዳንድ ያስፈራል። ጸጥ ብሎ ሁሉም ሰው ተደግጣችሁ ታገኝ ያው ዘሪ ደረሰው ነው የምነግራችሁ። ሁሉም ሰው ጸጥ ብሎ በቃ 6-7 ሰው አይደለም። አጠገብ ያለው ተናወራው ሩቅ ያለው ሰው ግን እንዴት ነው ምሳ እንዴት ይወጥ እንዴት እዚህ ለምን ነው ቤት አጠገብ ያለው ጠይቀው ሩቅ ያለው ሰው ጠይቀዋል አይደል? የቅርቡን የሚያራርቅ ምንድነው? የቅርቡን አራርቆ የሩቁን የሚያቀራርብ ሲስተም የሆነ ሰይጣን ይሆናል ይመጣል። ይገርማል። እና የህይወት ጣምስ ቢሆን ምግብ እየበላን ቡና እየጠጣን ብቻ የሆነ ነገር እያደረግ የምግቡ ጣም ሳላቸው ነው የሚያልቁት። ቡና እየጠጣን የማያውቅ ሰው ደግሞ ሲያውቁ እንደዚህ አይነት ነገር አለ። ለማንኛውም ይህ ሁሉ ፈተና ወጣትነት ያመጣው ዘመኑ ያመጣው ነገር ሲጀመርበት ከባድ ነው። ታዲያ ጆሮ ትልቅ ተጽዕኖ የሚደርስበት በጆሮ የመጣ ነው ነበር የሚቆጣጠረውና እናታችን ቅድስት ድንግል ማርያም ጆሮዋ የተጠበቀ ድንግል ጆሮ ነበራት። እኛ ጨርሰን በሷ ልክ ድንግል የሆነ ጆሮ ራሱን የጠበቀ ጆሮ ሊኖረን አይችልም። ነገር ግን በልካችን ሕይወታችንን የሚያበላሽ ነገር ወደ ጆሮአችን እንዳንሰማ ሁሉም ነገር በልክና በስርዓት ማድረግ፣ ከማን ምን መስማት እንዳለብን፣ ከማን ጋር መነጋገር፣ ከማን ጋር ምን መስማት እንዳለብን መርጠን ካልኖርን በጣም አደገኛ ነው። ስለዚህ በቤታችን ቢሆን በጆሮ ይታያል። እህቶቻችን ታውቃላችሁ፣ ይሄ ዋና እንትን በዛው ነበር የቀረኝ ይመስለኝ። ግን አንዳንዴ እርግጠኛ ሆኜ ማውቀው ነገር ሊኖረኝ አይችልም። ግን ዛሬ ድረስ ሴቶች በጆሮ ይታደላሉ ይባላል። እውነት ነው። ወንዶች ለማሳመን ሲሉ የሌለ ነገር ያወራሉ። ስለው ማውራት ነው እና ሴቶች ደግሞ ከሚያዩት የሚሰሙትን ይወዳሉ። እውነት ነው። በጊዜ ይቆይ ታውቋል። አሁን ያወራ አንድነት ተጨባጭ ነገር የለም። ዝም ብሎ ሲያወራ ይሄው ሁሉ ነገር በቃ እና በጣም የሚገርም እንግዲህ ፍትሐ ነገሥታችን ራሱ ሴቶች አለ ከሔዋን በኋላ ሴቶች ይህ በጣም የተለየ ጌጥ አጊጠው በሕዝብ መካከል አይሄዱም። እንኳንስ አጊጠው ድሮ ብሎ የሚናገረው ነገር አለ። ጊዜ ይቆያል የጣለች የሚለው እና የተለየ ስሜት ሊሰማቸው ይችላል ማለት ነው። ብቻ ያላቸው ወዘና እና በቤተክርስቲያናችን ዛሬ ድረስ የጆሮ ፈተና ከእህቶች የጠፋ አልመሰለኝም። እና ጆሮአችሁን ጠብቁ እህቶች፣ ወንድሞችም ራሳችንን በጆሮ በኩል የሚመጣ ፈተና መጠበቅ አለብን። በጣም ከባዱ የዚህ ዘመን ፈተና ጆሮ ነው። ጆሮውን የጠበቀ ልቡን ይጠብቃል። ጆሮውን የጠበቀ ልቡን ይጠብቃል። ወይም ደግሞ የሚፈበረክበት ዓለም ጂፕ ላይ ሳይደርስ ጂፕ ላይ ነው የደረሰው። አሁን ጂፕ ይባል ነገር በጣም አስቸጋሪ የሆኑ ስብስብ እውነት የሚመስሉ ውሸቶች በየደቂቃው የሚፈበረኩበት ዓለም ላይ ያለ
ስለዚህ ጆሮአችን በስነ ስርዓት ካልተያዘ አደጋ ላይ ነው እና የሔዋን ጆሮ እንዳይሆን የድንግል ማርያም ጆሮ እንዲሆን እግዚአብሔር ጆሮአችንን ይጠብቅልን። አንዱ ላይ ብዙ ቆየሁበት። ስለዚህ ስለዚህ እየተናገር መሰለኝ የመጨረሻ ምናልባት አንዳንድ ህዋሳቶቿን እያየን ነበረ ወይም ደግሞ በወፈር ልንገራቸው እንዲህ ሳልቆይበት ማለት ነው። አይን ፈተና ነው። የሔዋን አይኖች ወአፍተዋ ከመ ትምላ ውእቱ እፅ ዕፀ በለሱን ማየቷ በራሱ ኃጢአት አልነበረም፣ ግን ከዕፀ በለስ እንድትበላ ጎመጀች። ካየች በኋላ ማየት በራሱ ኃጢአት አይደለም፣ ስለዳዘዝ ግን ጎመጀች። ስለዚህ ኃጢአት መጣት መጎምጀቷ ማለት ነው። ማየቷ አይደለም መጎምጀቷ ኃጢአትን አመጣ። ስለዚህ በአይኗም ኃጢአት ሰራች። ድንግል ማርያም የሔዋን ብድር ከፋይ ናት። አይኖቿ ኃጢአትን ሳያዩ ድንግል አይኖች የነበሯት እመቤታችን ድንግል ማርያም እና ድንግልና ሲባል የስጋ የነፍስ ድንግልና ብቻ አይደለም፣ መላ ስጋ ብቻ የሚባል የልብና ነው የሚባል ብቻ ነው። አይኗ ራሱ ድንግል ነው። በእሷ ልክና በእሷ ደረጃ አይናችን ድንግል አይሆንም። ይህን እናውቃለን። ግን ቢያንስ ቅድም እንዳለን የሚያበላሽ ነገር አይናችንን መጠበቅ አለብን። እግሮች የሔዋን እግሮች ወደ ዕፀ በለስ ተረማምደው ኃጢአት ሰርተዋል። የድንግል ማርያም እግሮችን ተመልከቱ። መልአኩ ሲያነሳት ይህን ነገር ለውቀው ብላ ወዴት ነው የሄዱት? የተሳሰራችሁ ይነበራል። ወደ የተሰገሱ ነው ያልኳችሁ፣ ወደ ቤተ መቅደስ። እድገቷ ራሱ ቤተ መቅደስ ውስጥ ነው። እኛ ቤተ መቅደስ ተወልደን ወይም ለድንግል ማርያም ቤተ መቅደስ ውስጥ መና እየመጣልን እንኖር አንችልም። ቢያንስ ግን ፈተና ሲመጣብን ደስታ ሲኖረ ቤት ነው የምንሄደው። የእኛ ነገር ምስል ታውቃላችሁ። ብዙ ሰው ደስታውን ከዓለሙ ጋር ይካቸዋል፣ ይጨርሰዋል። ዓለም ላይ ትንሽ መከራ ሲመጣበት ግን እዚህ ለማልቀስ ይመጣል። እንባውን ከእግዚአብሔር ጋር፣ ደስታውን ከዓለሙ ጋር ነው የሚያደርገው። ደስታችንም ሀዘናችንም ግን በእግዚአብሔር ቤት ቢሆን እንዴት ጥሩ ነው መሰላችሁ። እና የሔዋን እግሮች ወደ ዕፀ በለስ ተራምደዋል። ይሄ ኃጢአትን አምጥቷል። እግርም ድንግል የሆነ ለካ አሁን በዩኒቨርሲቲ ደረጃ ያላችሁ እናንተ ቤተሰብ አያያችሁም፣ ጓደኛ እናባት ላያያችሁ ይችላል። አሁን የሚያያችሁ ከላይ እግዚአብሔር ከታች ህሊናችሁ ነው። እግዚአብሔር ያየኛል ካላላችሁ በስተቀር ወደ ወደዳችሁት ነገር መሄድ ትችላላችሁ። እናንተ የሚቆጣጠር ተቆጣጥሮ ምናልባት የቷል ጌታደር የቷል ጌታደር ነበር የሚል ሰው ላይኖር ይችላል። ከላይ እግዚአብሔር ከታች ህሊና ስርዓተ ክርስትና ካልያዘን በስተቀር የሆነውን ሁሉ መሆን የፈለግነውን ሁሉ መሆን የምንችልበት አጋጣሚ ሊኖር ይችላል። ብልጣት ክርስቲያናዊ ህይወት ማለት ግን ይሄን መቋቋም ነው። ይሄንን ነፃነት ከኃላፊነት ጋር ማስማማት ነው። ነፃነትና ኃላፊነትን አስማምቶ እንደመኖር ብልጫ ያለው ክርስቲያናዊ ህይወት ነፃነትና መርኮት ነው። አይቺ ነው እንደዚህ ምን እናጠፋው? ነፃነትና ምን ኃላፊነት፣ ሁለቱን ማጣጣም ተገቢ። ነፃነት አለኝ ብሎ የትም መሆን እንዴትም መኖር ዋጋ ያስከፍላል። ኃላፊነት አለብኝ ብሎ ሰውት እንደ ሀገር፣ ሰውት ለቤተሰብ፣ ለራሳችን፣ ለህይወታችን፣ ለነፍሳችን፣ ለራሳችን ራሱ ኃላፊነት አለብን ብለን ኃላፊነት ለነፍሳችን፣ ለራሳችን፣ ለስጋዊ ህይወታችን ኃላፊነት እንዳለብን ተሰጥቶ ካልኖር ወጣትነትና አሁን ያላችሁበት የትምህርት ዓለም አሁን ለምሳሌ ተታታዮቻችሁ ነፃነት መስጠታችሁ ይሄ ነፃነት በኃላፊነት ካልታጠረ በስተቀር አደጋዎች አሉ። የወደድነው የምትደርጉበት ምናልባት የፈለግነውን ብናደርግ ነፃ ፈቃድ አለን ብለን የምናስብበት ጊዜ ነው። ናዶቻችን የት ይሄዳሉ? ወዴት ይራመዳሉ? የእናንተ እግሮች አጋጣሚ የሆኑ እንግዲህ ወደ መልካሙ ነገር የሚመጡ ናቸው። ግን ለሌሎች ትትናል ጾመኛ እግር ለሌላቸው ሰዎች ሆድ ብቻ አይደለም እግር ይጾማል ብሏቸው ለዛ ነው። ጾመኛ እግር አለ፣ ጾመኛ ጆሮ አለ፣ ጾመኛ አይን አለ ብላችሁ ለሌሎች የምትናገሩ እናንተ ነው እዚሁ ናችሁ በቤት ናችሁ። በዚህ በቤቱ ለዘላለም አታክሎ ያኖረ ሁላችንም ስንት ላይ ደረሱ? ሶስት ተናገረች። አራተኛና የመጨረሻ እጆቿ
ወደ ጸበለት ተዘርግተዋል። ይሄ ገሲስ ይባላል። ቤተክርስቲያን ትምህርት ወደማይፈቀድ ነገር እጅ ይመላል እና ሔዋን ወደ ጸበለት ወደ ሞት ዘርግታለች። ግን ማርያም እጆቿን የዘረገችው ወደ ጌታዋ። ስለዚህ ደስታችሁን ስትፈልጉ በአምላካችን በእግዚአብሔር ቤት ተገኝታችሁ ወደ እግዚአብሔር የተዘረጉ እጆች፣ በጸሎት የተዘረጉ እጆች ወይም ለምጽዋት የተዘረጉ እጆች፣ ለፍቅር የተዘረጉ እጆች እንጂ ለበለስ የተዘረጉ እጆች እንዳይኖሩ፣ ለዱላ፣ ለጸብ፣ ለመቀሳሰር እሷ እንዲህ ናት እሱ እንዲህ ነው እያሉ ለመጠፋቆም የሚዘረጉ እጆች እንዳይኖሩ ይሄም ትልቅና የሚያስፈልገው ነገር ነው ማለት ነው። አምስተኛው አንደበት አፏ ወይም አንደበቷ ጸበለትን በታበታለች እና የድንግል ማርያም እጅ ለጸሎት እንደተዘረጋ እኛም ልጆች ለጸሎት የሚዘረጉ ነው መሆን ያለባቸው። ለፍቅር ነው መዘረጋት ያለባቸው። እጅ ለሌላቸው እጅ ለመሆን፣ አጋዥ ለሌላቸው አጋዥ ለመሆን ነው መስራት ያለባቸው። ይህንን ካለ በኋላ አንደበት የእመቤታችን አንደበት ከጸሎት እስከ ትምህርት የተለየ ከትህትና ቃል የተለየ አይደለም። የሔዋን አንደበቶች ግን መጀመሪያ ከዲያብሎስ ጋር ተነጋግረዋል። የመጀመሪያው ስህተት ይሄ ነው። ሁለተኛው ደግሞ ጸበለትን በልቷል። በነገራችን ላይ ሁልጊዜ ጠይቄ የተለያየ መልስ የሚሰጠኛል ጥያቄ ጠይቄ ሁለተኛው ነጥብ አንስቼ ትምህርት ልቋል። የመጀመሪያ ሌባ ማን ይመስላችኋል? በዚህ ምድር ላይ ከሴትና ከወንድ ማለት ነው። ነገሩን ወይ ወንዶች ወይ አንድ ላይ ነው። ሴት ወይስ ወንድ? የመጀመሪያ በምድር ላይ ሌባ እንደየሀገሩ ይለያያል። ነገር ስለዚህ ሴት ወይስ ወንድ? አርቲስት ያልኩት እኮ እዚህ ላይ አለ ማለት መጽሐፍ የሚለው እሱ አፉ ሌላ አሁን ይሄ ትምህርት ስለሆነ ሲተናገር ወንዶች ሊሆን ሴት ወይስ ወንድ? የሆነ የሰፈር ሌባ እያስታውሳችሁ ነው። ሲባጭሩ ቀራይዳችሁ እንዲተስፋ አደርጋለሁ። አንድ ቦታ ልክ ብሏቸው ገርሞኛል። ይሄ ነገር ልክ ነው ትላኛለች አንዷ ሴት። ሴቶች ናቸው የመጀመሪያ ሌባ ማለት ነው። መጽሐፍ ታሪክ ከኔ ጋር አይሆንም። ተወባ ክፉ ተንኮል እንዳታስቡ። ችግር ካለ ከአጥናቶች ጋር ትነጋገራላችሁ። ሁላችሁ እንዲህ ይላል አጥናቶች ወጥታል ሰብሰብ ለመላኪ ወደሱ እግዚአብሔር ሰው እግዚአብሔር በታች ልጅ ሆኖ ሳለ ሰረቀ ወበላ አጥነት የታዘዘሎቱ ካልተፈቀደለት እዝ ሰርቆ በላ። ካልተፈቀደለት እዝ ሰርቆ ምን አለ? ምን ብሎ በላ? ምን አላችሁ? ምን ብሎ በላ? ሰርቆ መብላት ሌብነት ነው አይደል? ግጥም ነው፣ ሌብነት ነው። ሰርቆ መብላት እና ታዲያ ሰርቆ እንግዲህ ጸበለሱን ያሳየባል ነው። አዳም ሔዋን አይደል? አሁን አዳምን ነፃ ላወጣ እንኳን አትራፊውስ እኔም አዳምን ነፃ ላወጣው አልችልም። እንደውም አንድ የፈረንጅ ለካ ፈረንጅ እንዳበሻ በጣም ብዙ የሚገርሙ ተረቶች አሉ። የሞተ ዶሮ የሚሰነጥቁ ማለት ነው። እዚህ ጋር አንዳንድ ወንዶች አለባችሁ፣ እዚህ ጋር ማንቆፍ ይባላል በአማርኛ አለባችሁ። እሱ በፈረንጅ ተረት አደም ሳፕን ነው የሚባል አደም ሳፕን እና የአዳም አፕል ምንድን ነው ብዬ ስጠይቅ ሔዋን ጸበለቱን ሰርቃ አመጣችና ደብቃ ለአዳም ስታበላው አዳም የተለየ ጣዕም ተሰማው። ሔዋን እስከዛሬ ቀምሼው የማላውቀው ነገር ነው ያመጣችው፣ ጌታ አመጣችው ይህንን ፍሬ አላት። ለካ አልነገርኩህም አዳም፣ ለካ አስሩት ሰባት ነው ያንን ጸበለስ እኮ ነው ያመጣሁት አለች እና ደነገጣ እና ሊውጠው አስቦ እዚህ ጋር ሸኝቶ እያለ ጸበለስ እኮ ነው ስትለው ሳይውጠው ሊቀራ
ከዛ እዚህ ጋር አንዳንድ ወንዶች እርግጠኛ ነኝ ያሏጣችሁ ታላችሁ ማለት ነው አደርሳት ማለት እንጂ አዳር ያዳማጡ እና ታረቅ ለምራች ሲጀመር የእንግሊዝኛ መጽሐፎች አጣቶች ይገርመኛል። አፕል እያሉ ነው የሚገኙት። እኔ ራሱ አልገባኝም። አፕል አይደለም። አሁን ይህንን ላብራራ አይደለም የቆምኩት። ዋናነት አፕል አይደለም የበሉት፣ ግን አፕል ብሎ ነው የሚጠሩት። እንደ ፍስሀ ያለ ደግሞ ታስብ መጥራታቸው ላይሆን ይችላል። ያው መጽሐፍ ስለጻፉ በስማቸው መጽሐፍ ስለጻፉ ችግር የለውም። ይሄ የአፕል ምርቶችን አይታችሁ ከሆነ ራሱ አፕል አለው አይደል? ከዛ እንደዚህ የተገመና አፕል ነው ይመስላል አይደል? ከዋል ጀምራው የተወጡ ነው ብሎ ያብራራል። ነው ታዲያ አጠራጣኝ ነው ይሁንላቸው። ሴራ የሚተረክሙ ወንድሞች ልጆች አሉና የሴራ ትንታኔ አሁን ይሄ እሱን ለጊዜ ደግሞ ሌላ እናንተ ጽፉ ስታነሱ ይሄ ነገር ብላችሁ ትቀጥላላችሁ። እኔም እግረ መንገድ ያነሳት እና የመጀመሪያው ስህተት በሴት መጣ ከዋሳትን ባለመጠበቅ ምን ባለመጠበቅ አቤት ይኸውላችሁ የመጀመሪያው ስህተት በሴት ሕዋስን ባለመጠበቅ መጣ። በአዳም ሕዋስን ባለመጠበቅ መጣ። አዳም ተባባሪ ነው፣ ሔዋን ብቻ አይደለችም። እመቤታችን ደግሞ የሔዋን ብድር ከፋይ ስትሆን ሕዋሳቶቿን ሁሉ ጠብቃ ለእኛ የድነት ምክንያት ሆነች። ያቺ ለውድቀት ምክንያት ሆነች። ሕዋሳቶቿን ለአጋንንት አሳልፋ ሰጥታለች። ድንግል ማርያም ደግሞ ሕዋሳቶቿን ለእግዚአብሔር ሰጥታ የእግዚአብሔር ማደሪያ ሆና የእግዚአብሔር ትክክል ነው። የእግዚአብሔር ማደሪያ ልትሆን የመንፈስ ቅዱስ ቤት ሆና የክርስቶስ እናቱ ልትሆን መንፈስ ቅዱስ የመረጣት እናት ሆና አያችሁት። የሔዋን ብቻ አይደለም የሁላችን ዕዳ በድንግል ማርያም ተከፈለ ማለት ነው። የሁላችን ዕዳ በማን ተከፈለ አልኳችሁ? ሕዋሳቷን ባልጠበቀችዋ በሔዋን ሞት መጣብን። ሕዋሳቷን በጠበቀችዋ በድንግል ማርያም ደግሞ ምን መጣልን ማለት ነው? ሕይወት። ስለዚህ ሕዋሳትን ለመጠበቅ ትልቋ አርአያችን ድንግል ማርያም ናት። ሕዋሳቶቻችንን በሙሉ እንድንጠብቅ እግዚአብሔር ይርዳል። ሌላ የመጨረሻ ብዬ ሁለተኛ ክፍል ላይ እስካሁን አምስቱን ያየነው በክፍል አንድ ነው። ሁለተኛው ምናልባት በጣማቸው ደግሞ የሚሆነው እመቤታችን ለክርስቲያን ወጣቶች ያላት አርአያነት ክርስቲያናዊ ሕይወት ምን እንደሆነ ስናይደርሷል የጉድለታችንን ሙላት ከመጀመር ማለት እኛ እንጀምራለን እግዚአብሔር ይጨርሳል ብሎ መማር ከድንግል ማርያም እኛ እንጀምራለን እግዚአብሔር ይጨርሳል። የሰውና የእግዚአብሔር ድርሻ ያየነው ድንግል ማርያም ይወጣል። ይሄንን የምነግራችሁ የዮሐንስ ወንጌል ምዕራፍ 2 ላይ ባለው መሰረት ነው። ሌላ አዲስና እንደው ፍልስፍና ልነግራችሁ አይደለም። የምታውቁት ታሪክ ነው። ቃና ዘገሊላ እሱን ታሪክ አልተረክም። አሁን ቃና ዘገሊላ ወይኑ አለቀ። ማንም የነገራት የለም። ወይን አለቀ ብላ ለልጅሽ ንገሪው ብሎ እሷ ግን ፊታቸውን አይታ ጓዳቸውን አወቀች። ትርጓሜው ለነገራችሁ የምፈልገው ይሄ ነው። ፊታቸውን አይታ ምናቸውን አወቀች አልኳችሁ? አቤት በነገራችን ላይ አንዳንድ መናፍቃን አይታችሁ ከሆነ ምናልባት ጆሮ ጥሯችሁ ልክ እግር ጥሯችሁ እንደሚባሉ ጆሮ ጥራችሁ በዚህ በዘመን ይታለ እግዚአብሔር ነው ሁሉን የሚሰማ ሁሉን የሚያውቅ። ድንግል ማርያም እኮ ካልነገሯት አታውቅም። ጊዮርጊስ ተክለ ሃይማኖት ምናምን ጥሯቸው ሰዎች ጻድቃን ሰማዕታት ቅዱሳን መላእክት ካልነገሯቸው እኮ አያውቁም። እና ሁሉን የሚያውቅ እግዚአብሔር ብቻ ነው። አዎ ሁሉን የሚያውቅ እግዚአብሔር ነው። ግን ብቻ የሚል ነገር የለም። እግዚአብሔር በጸጋ አዋቂዎች ያደረጋቸው ፍጥረታት አሉ።
እና ድንግል ማርያም ታውቃለች ምናምን ያውቃል። እዚህ ወንጌል ላይ ዮሐንስ 2 ላይ ኧረ ወይን አልተቀብሎ ማንም የነገራት የለም። ምክንያቱም ከዚህ ታምር በፊት ድንግል ማርያም ለልጇ ነግራ ታምር ስታደርግ አላዩም። የመጀመሪያው ታምር ነው ይሄ። ስለዚህ ስላላዩ ታምር ይደረግልናል ብለው ለልጇ እንድትነግረው ማንም የነገራት የለም። ታዲያ ወይኑ አልቆ ሰርጉ ሐዘን ሊሆን በቃ እነዚህ የሰርጉ አዘጋጆች ተዋረድ ብለው እየተጨነቁ ሳለ ከጭንቀት ያዳነቻቸው ነግረዋት አይደለም። ልባቸውን አይታ ጓዳቸውን አወቀች። ይደግማችሁ ነገሩ ልባቸውን አይታ ብላቸውን አወቀች። ማንም ነገር አያችሁ፣ መነጋገር የሚባል ነገር እኔ ውስጥ ወይ እናንተ ውስጥ የጎደለንን ለማወቅ ስለዚህ ማልቀስ ሁሉ አይጠበቅብንም። አረመኔ ቢያም ሁሉ መጥቶ አይጠበቅብንም። ካሰብነው ያሰብነውን ሁሉ ማወቅ እንችላለን። አሁን የታምረ ማርያም ማለት ነው ነገር መጽሐፍ ቅዱሱ በግልጽ የሚናገረው ነው። ዮሐንስ ወንጌል ምዕራፍ 2 ላይ ጀምሮ ባለው ታሪክ እና ይሄንን መጽሐፍ ቅዱስ ስትመለከቱ የሚነግረን እመቤታችን ቅድስት ድንግል ማርያም የልባቸውን ያወቀችው ፊታቸውን አይታ ጓዳቸውን እንዳወቀች የጎደላቸውን እንዳወቀች ወይም ወይናቸውን ብላ ለተናገረች ሁሉ ቀጣይ ነገር ደግሞ ምንድን ነው የሚላችሁ ናት ነው። ምን አልኳችሁ? በጣም የተለመደ ቃል ምን አልኳችሁ? የሚላችሁ ሁሉ ምን በሉ አያችሁ። ከሰው የሚጠበቅ ነገር ከእሷ ምን እንዴት የሚገርም መጽሐፍ ክፍል ነው። በደንብ እየሰማችሁ ከሆነ ደግሞ የምትሰሙት ቃል የምንናገረው ቃል እንዲገባል እንዲለውጠንም እግዚአብሔር ቅዱስ ፈቃድ ይሁንልን። ሁላችሁ ሁሉን ማድረግ የሚችል ልጅ እኮ ነው ያለኝ ብላ ሁሉን ማድረግ የሚችል አምላክ እኮ ነው ልጄ ብላ ወይን የላቸውም። ውሃውንም ቀድተህ ወይኑንም ለውጠህ እባክህ እንደው ከጉድ አውጣቸው አላለችም። ግን ውሃውን መፍጠር ይችላል አይችልም? ሲጀመር ድሮስ ማን ፈጠረው? ውሃውን ራሱ ላይ ፈጠረው። 6 ባዶ ጋኖች ውሃ ማምጣት ይችላል አይችልም? ግን ምን አለች? የሚላቸውን አድርጓል። ከዛ ስመጣና ልጇ 6ቱንም ጋኖች ውሃ ሙሏቸው አላቸው። 6ቱንም ጋኖች ምን በሏቸው? አያችሁ፣ ከሰው የሚጠበቀውን ሰው እንዲያደርገው ድንግል ማርያም አታች ሰው ካንተ የሚጠበቀውን እግዚአብሔር እንዲያደርግልህ ትፈልጋለህ። አሁን ገበሬ ሆነ ማለት ነው። ለምሳሌ ግብርና ስለማንወደው አንድ ጓደኛችን ውድ ጫማ እንገዛ ቤት ውጫለ ያው በስፖንሰር ስለሆነ እንደ ልቡ ሲያዝዝ አስጎብኚው ምን አለ ያው እንደየሱቁ የሚያኖረው ማለት ነው። ገታ በዚህ ሀገር አለ አውሮፓ ሀገር በዚህ ሀገር ይሄንን የመንግስት ሰራተኛ ይችላል። ነጋዴ ትንሽ ይከብደዋል። ይሄንን የጫማ መግዛት የሚችለው ገበሬ ብቻ ነው። ወይ ይሄን ጫማ መግዛት የሚችል ምን ብቻ ነው? እንግዲህ እዚህ ያለ ገበሬ ላይ ያለን ያሰባችሁ መደነቅ መድረሳችሁ ፈልጌ ገበሬ ያለው ሁሉ ይችላል። ምን አለ እንደው ዳሪዎችን ሳላስባቸው ዝናብ ሳይመታኝ ፀሐይ ሳይመታኝ ዝናብ ሳይፈራረቅ ሳልሰቃይ ልክ ዝም ብሎ የተዘራው እንደምታረገው ራስን ስከታተኝ ምን አለ ያስኬዳል ማለት እግዚአብሔር ትችላለህ ብሎ ግን በችሎታው ሰበብ መተኛት ተገቢ ነው። ያደርጉ ይችላል። ምን ችግር አለበት ብሎ ከሱ የሚጠበቅበትን በሬዎቹን ጠምዶ ማለት የማድረሻ ነው። ትንሹን ነገር ነው ማድረግ የምትችለውን አንተ ታደርጋለህ። ማድረግ የማትችለውን ደግሞ ገበሬው መዝራት ይችላል ማለት ይችላል። እንዲበቅል ማድረግ ግን የማስራ ነው። አቤት በተመሳሳይ መልኩ ውሃ መቅዳት ሰዎች ይችላሉ። የተቀዳውን ውሃ ወይን ማድረግ ግን ቀላል ስላልሆነ የማድረሻ ይሆናል ማለት ነው። ስለዚህ እናንተ የድርሻችሁን አድርጉ፣ ውሃውን ቅባቱ ሙሉ። እናንተ ማድረግ የሚገባችሁ ካደረጋችሁ በኋላ እንዲያደርግላችሁ የምትፈልጉትን ያደርግላችኋል አለቻቸው። 6ቱን ጋኖች ውሃ ሞሉ።
እሱ ደግሞ የሚሰራውን ስራ ስራው ምን አደረገው? እነሱ ማይችሉት ምን አደረገላቸው ማለት ውሃው ምን አደረገላቸው ማለት ነው ወይ ይኸውላችሁ የእኛ ወጣት ችግራችንን የሚጨምረው የሚሆነው ምንድን ነው? እግዚአብሔር ሁሉ ቻይ ነው ብለን ቻይነቱን ሰበብ እናደርግና ጥረት የሚባል ነገር የለም፣ ሙከራ የሚባል ነገር የለም፣ መጀመር የሚባል ነገር የለም፣ መድከም የሚባል ነገር የለም። ውጣ ውረዶችን እንሰለቻለን። ምንድነው በቤት ያወለደ ይሄው ምን ተሰኖች ነው እግዚአብሔር ወይ አንተ ካልካውን ነው ይሄ ላንተ ምን ጎል ነው ይሄ ላንተ ምን ጎል ነው ብሎ ሰው በቃ ልክ እንደው እኔ ልጅ ነኝ ብሎ ሲያስብ በልጅነት መንፈስ ሲያወራበት በቃ አንዳንድ እህቶችማ በቃ እነዚህ ጓዳይ እንደው አማሚሉ ዳለመሰዋል አስቴማማ በቃ እግዚአብሔር ይበዛል የሆነ ጓደኛው ነው ምስል ይስተኛል ብዙ ሰው አስቴማ ነው ስለሚጠራው ብዙ ሴቶች ለቆል ጓደኛው ነው ክፍል ውስጥ ተማሪ ነው የሚመስለው ባንዳንድ ሰው እግዚአብሔር ይበዛል እንደዚህ ንግግራችን ይባላል ምን ማለት ነው አስቴም ምናምን እግዚአብሔር በቅዱሳኑ ድንቅ ነው እናምናለን። ግን ከኛ የሚጠበቀውን ማድረግ ከድንግል ማርያም ይጠበቃል። ከኛ የሚጠበቀው ከእግዚአብሔር የሚጠበቀው ከማለት ሌላም ካስፈለጋችሁ ለምሳሌ ከድንግል ማርያም ወጣ ስንል እኮ አልዓዛር ብዙዎቻችሁ ብታውቁ ዮሐንስ ወንጌል ምዕራፍ 11 ላይ መጣ ክርስቶስ አምላካችን አልዓዛር ተገኝቶ አለቃ እንደሚያስነሳው እያወቀ ያለቅሳል። ይገርማል። ከዚያ በኋላ ግን ድንጋዩን አንሱልኝ አለ ክርስቶስ። ምኑን አንሱልኝ? ይኸውላችሁ ይሄን ሁሉ የምነግራችሁ ድርሻችሁን ሳትወጡ እግዚአብሔር ያደርግልኛል እያላችሁ ሳይደረግ ሊቀር በእግዚአብሔር በቅዱሳኑ ተስፋ እንዳትቆርጡ። ችግሩ ከኛ ነው። ማድረግ የሚገባንን አላደረግንም። ማድረግ የሚገባንን ማድረግ የምንችል በተለይ ይህንን ትምህርት በደንብ ግልጽ ለማድረግ ነው። ሁለተኛ ጥቅስ የሄድኩት ዮሐንስ 11 ላይ ድንጋዩን አንሱልኝ አለ ክርስቶስ። አልዓዛርን እያስነሳው ሲፈል ድንጋዩን ንገሩልኝ። አልዓዛር መቃብር ላይ ድንጋይ ማንሳት ሰው ይችላል አይችልም? ንገሩኛ። ይችላል አይደል? አልዓዛርን ማስነሳት ይችላል ሰው አይችልም? እዚህ የተሰበሰበ ለቀስተኛ አይችልም። ስለዚህ ለቀስተኞች ድንጋይ ማንሳት ይችላሉ፣ አልዓዛርን ማስነሳት ግን አይችልም። ድንጋዩን አንሱልኛል ሰው ማድረግ የሚችለውን እንዲያደርግ ማለት ነው። ስለዚህ ድንጋዩን ማንሳት ሰው አልዓዛርን ማንሳት መስፍ አይባልም። ይሄ ችግር ነው። ሁሉም ያንተ ድንጋይ ትንሽ ግፋው ድንጋይ ነው እግዚአብሔር ሞክር። እኔ ደግሞ የሞከረ ማድረግ የምትችለው ካደረገ በኋላ ይሄ እግዚአብሔር ስራ ነው ብለህ ተወው። እንዳልኳቸው ውሃውንም አንተ ቅዳው ወይም አንተ ደግሞ አይባልም። ብዙ ወጣቶች የሚከብሩት እዚህ ጋር ይመስለኛል። የሆነ ተአምር ነው የሚጠብቁት። ተአምር ሁልጊዜ ደግሞ ተአምር የሚባል ነገር በህይወታችን ሲሆን አይደለም። ተአምር እንኳን ምክንያት ይፈልጋል፣ መነሻ ይፈልጋል። እንዲሁ ዝም ብሎ የሚሆን ነገር አይደለም እና ለተአምሩ እኮ ምክንያት መሆን ያስፈልጋል። ሶስት መባጣት ሊቃውንት አባቶቻችን ተስማሙት ይፈቅድ ምክንያት ለአደሞቹ ለማዳን ምክንያት ይፈልጋል። ለማዳን ምን ይፈልጋል? ለወቆች። ስለዚህ ለተአምሩ ምክንያት ሁኑ እንጂ አንተ ዝም ብሎ አፋ ያለው ሁሉ ተይጋ ያፈራል ይላል ሀገራችን ሰው። መስራት ሳይፈልግ ሲቀር ማጥናት ሳይፈልግ ሲቀር እና ደግሞ አንዳንዶቻችሁ እስካሁን ድረስ በእድል ታምናላችሁ ይመስለኛል። የማይሆን ነገር ለቀው የማልጨርሰው ማለት ነው። እድልን ተወስነዋል እንጂ እድል አልተወሰንም። እውነቱ ይሄ እድልህን የምትወስነው አንተ ነው። አንተ ሊወስን የሚችል እድል የለም። ይህን የምነግራችሁ በቤተሰብና በግንዛቤ ያለ መከረኛ አጥናፊው ሳለ በዚህ በቅዳሴ ህፃንን ባባቀው ትሾመዋል ባጭሩ ንገራችኋል። ከነካካው አይቀር ሌላ ፕሮግራም ደርሷል መሰለኝ ሰዓቱ ወይ ነገር ሞክሮ መሰለኝ ትምህርት ያኛው ፕሮግራም ለዛሬ ስለሆነ ከእናንተ ጋር ነገ የምንገናኝ ይመስለኛል። ነው ትንሽ እንሄድበት መሰል እናንተ ዝም ስላሉ እነሱ እንግዲህ እነዚህ ከክብረዋራ ዘረግ ያስለህም በልባቸው እያሉ ጊዜ ይቀጥል እናንተ ከመገዳችሁ በራገር መሪ ራሳቸው ህዝቡ ከመረጣ ምን ማድረግ አይቻል።
ሕፃንን በ40 ቀኑ ትሾመዋለህ የሚል እነዚህ ለነዚህ ወመኝ ለባለጠግነት እንዲሆን ለድህነት እንዲሆን ትሾመዋለህ የሚል ሲንካሪዘው ሰዎቹ በቃ እድሌ ነው እድሌ ከፈቀደልን እንደው የተለጠፈኩ ነው ይህ ስራኩ ነው ይህ ስራኩ ነው አለ እድሌ እድሌ መራኛ ብለው የሚያምኑ ሰዎች አሉ። ይሄ አንዳንድ ስልኮች አንትራ ተብለው እንደሚታወቁ አንትራ ሞኝነት ነው የሚባለው። ይህ ብሎ ሞኝነት ብቻ ብዙ ቅጽል ነገሮች ያስቀምጡታል። እና ምን ልላችሁ ፈልጌ ነው ሕፃኑን ለባለጠግነት እንዲሆን ለድህነት ለሹመት እንዲሆን ለሽን ለመሻት ለምን ትሾመዋለህ ማለት በ40 ቀኑ ሰርተህ ይጨርሰዋል ማለት ነው። የመጀመሪያው ነው። ይሄን የሳይንስ አሁን አረጋግጦታል መሰለኝ። ሕፃን ተሰርቶ የሚያልቀው በዚህ አካባቢ ተቀራራቢ ነው። ሕፃኑ በ40 ቀኑ ሰርተህ ትጨርሰዋለህ። ከዚያ በኋላ ጽንሱ አካል ያድጋል እንጂ አይፈጠርም። ከ40 ቀን በኋላ የጽንሱ አካል ያድጋል እንጂ የማይማርኳቸው አቤት ቢሰራ ባለጸጋ የሚሆንበትን ጭንቅላቱ እጅጉን አካሉ ሰርተህ ትጨርሰዋለህ። ባይሰራ ሰነፍ የሚሆንበት ማለት ነው። የመጀመሪያው ነው። በመንገዱ ግን አጥናፊዎች ድንቅ የሚለኝ በሱ ዘመን አልትራሳውንድ የሚባል ነገር የለም። ሳጋ ገባል አሁን ትላንትና በእኛ ጊዜ ነው የሚመጣው አልትራሳውንድ እንዲህ አድርጎ ነው ያወቀው። ይህ በአባቶቻችን ትምህርት ደስ የሚለኝ እርግጠኛ ሆነን ስለ መንግስተ ሰማያት ስለ ገነት ስለ ሲሆን እርግጠኛ ሆነን የምንናገረው የሴቶችን ሆድ ቀደው ያላዩ አባቶቻችን ወይ ደግሞ ዘመናዊው የማህፀን ማያ ነገር ሳይበላ ጽንስ በስንት ቀን ተፈርቶ እንደሚያልቅ ማወቃቸው በጣም የሚደንቀኝ እንጂ በ40 ቀን መሳተፍ ጨርሳለህ ማለት አንድ ቅድም ያልኳችሁ ሙሉ ህዋሳት የአልጋር እንጂ አይፈጠሩ ከዚያ ቀን በኋላ። ስለዚህ ሰው ጭንቅላቱ አይምሮውን እየሰፋ ምንድን ነው እጅጉ ወይም ህዋሳቶቹ እያደጉ አይምሮውን እየሰፋ ይሄዳል ማለት ነው። እና ቢሰራ ቢለወጥ ቢሞክር ቀሪውን እሱ እየሞከረ ቀሪውን ደግሞ የማይችለው ነገር ለእግዚአብሔር ቢሰጥ ትረዳዋለህ፣ ውጤታማ ታደርገዋለህ ማለት ነው እንጂ እግዚአብሔር ሁለመናችንን ወስኖ ለእድላችን ለቀናችን አሳልፎ ሰጥቶናልና በቃ እንደዚህ አፍራ ያለው በቆሎ ተኝቶ ያፈራል ብያል እንድተኛለን። እድልን እኛ እንመራዋለን እንጂ እድል አይመራም። የአስራቴ ትርጓሜ ይገባቸዋል ለማለት የፈለጉት ምስ እንደገና ትርገቡ የአስራቴ ትርጓሜ ይገባቸዋል። አሜን። ዝም ብዬ ለራሴ እንደውም እንዳላልከው ብዬ ነው። ገባቸዋል እናንተ? እሺ ከገባችሁ ሲገቡልኝ ጠይቃቸዋል። ህፃን በማህፀን ውስጥ በስንት ቀን ተሰርቶ ያልቃላኳችሁ? ከዚያ በኋላ አዲስ ህዋስ አይፈጠርም። ህዋሳት ምን ይሆናሉ አልኳችሁ? ያድጋሉ። በእነዚህ ህዋሳት ሮጦ ወይ ተምሮ ወይ አርሶ ወይ ነግዶ ወጥቶ ወርዶ መክሊቱን ትርፋማ ያደርጋል። እንደዚያ ባለ አንድ መክሊት ደግሞ መክሊቱን ያከበረው አሁን እድሌ ነው ይሄ ሰው ባላሉ እድል ነው እንዴ ባላንዳሩ ያቀረስ ምንድነው ነው ወደር ያደረገበት ምንድነው ወደ ጨለማ ሊጣ ያደረገው? እስኪ ንገሩ። እድሉ ነው ወይስ ምኑ ነው? አመለካከቱ ነው። ምንድነው አመለካከቱ? አረ ይሄንን አንድ ነገር ሁለት አደርጋለሁ ለባክ ነው የሚቀማኝ አጣጥማ ያብራይ ነው እንዴ ብሎ አያችሁ በቃ ተበላሽ ነው ማለት ነው። አሁን ይሄ እድሌ ነው ነው እድሉ ያበላሽው ራሱ ለዚህ እድልን ትመራዋለች አይበራም ነው የሚባለው ለዚህ ነውና በቅዱስ አትናቴዎስ ውስጥ ያለው አጭሩ ትምህርት ይሄ ነው። አንተ ተፈጥረህ የምትኖርበትን ሙሉ ህዋሳት እግዚአብሔር ይሰጣል ማለት ነው እንጂ በ40 ቀን ውስጥ እግዚአብሔር እንደዛ ይሰጣል ማለት ነው እንጂ የ40 ቀን እድል ወስኖ መጨረሻ እንደዚህ ነው ከዚህ ትንሽ ልትቀጥልም ብሎ ለዛ አርጓል። 1001 በር ነው የሰጠን እግዚአብሔር ይሄ ማለት ነውና አፍራ ያለው በቆሎ ተኝቶ ያፈራል የሚለው በተለይ በጣም ነው የመሰበት እንዳለ እንዳትረሱት ለማለት ነው። ተኝቶ ያፈራ ብቻ አይደለም የመሰበት በጣም ብዙ በቆሎ አለ። ስለዚህ በስብሶ ላለመቅረት ሙከራ ከራስ ጋር ማድረግ ተገኘ። እኛ የምናደርገውን እንደ ውሃ ቀጆች እንደ ቃና ዘገሊላ
በአልዓዛር ለቅሶ ላይ እንደተገኙት እንደነዚያ ሰዎች ማድረግ የምንችለው ካደረግ በኋላ እንጠቀልናለን ማለት ነው። ሌላው የመሬታችን ነገር ውስጥ የምናየው ደግሞ በሌላ መልኩ ማለት ነው ያላችሁ በህይወታችን ሁሉ ነገር አይጠቃም። በተለይ ወጣት ስንሆን ፍላጎታችን ብዙ ነው። ከዚያ ሞክረና አንዳንድ ነገሮች ብዙ ነገሮች ሊሆኑ ይችላሉ ሳይገቡ ሳንረዳቸው ህይወታችን ላይ ለምን ሆነ ያለምን ሆነ የምንለው ጥያቄ የሚፈጥርብን በግል በማህበር እንደ ሀገር ብዙ የሚጠይቃቸው ጥያቄዎች ሊኖሩ ይችላሉ። አንዳንዱ ጊዜ ይመልስልናል፣ አንዳንዱ እውቀት ይመልስልናል፣ አንዳንዱ የሆነ ጊዜ እግዚአብሔር በራሱ ጊዜ ያባራልናል። ግን ደግሞ እንደምንካቸው ሉቃስ ምዕራፍ 19 ላይ አያችሁ ሁሉም ነገር ይባኛል። ልጇን ከወለደችው በኋላ በሰማይ ያሉ መላእክት በምድር ያሉ እረኞች ሲያመሰግኑ መጥተው አጠገቧ፣ እመቤታችን ግን ማርያም ግን በልቧ ምን ትለው ነበር ይላል። ምን ትለው ነበር? ተጠበቀው ይላችሁ በቃ ጊዜ ይለጠው ይሄ ነገር ካልገባን ጊዜ ይለጠው ያለች እመቤታችን እንኳን በልቧ የምትጠብቀው ነገር ነበረ። ሁሉ ለወቃ ሁሉ ይባኛል፣ ሁሉ ልናገር ሁሉ ለተመስዋዕትን ማለት ነው። እና አንዳንድ ጊዜ ችግሮቻችን መፍትሄዎች እስኪመጡ ድረስ ለእግዚአብሔር መስጠት ተገቢ ነው። ጊዜን ለባለ ጊዜው ለእግዚአብሔር መስጠት ሁሉን ላናውቀው ሁሉን ላንመልሰው እንችላለን። ሁሉን ላይገባን እንችላለን። ህይወትን ጨርሰን ካወቅነው ፈጣሪ ሆን እኮ ስለዚህ ህይወትን ጨርሰን ላናውቀው እንችላለን። እና አንዳንድ የሚያስጨንቁ የሚያስደስቱ ሌሎች ነገሮችን ሲመጡ በተገቢ ህይወትን ማኔጅ ማድረግን ከእሷ ተምረናል ማለት ነው። የመጨረሻ ብንደሰትም ብናዝንም መግቢያ ላይ ዳርኩት የሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ ደግሞ እመቤታችን ያለችው ነገር አለ። በአምላኬ ታሰይ መንፈሴ በአምላኬ ወመድኃኔ መንፈሴ እስኪያብራችሁ በሉ መንፈሴ በአምላኬ በመድኃኒቴ በእግዚአብሔር ደስ ይላታል። በማለት ደስ ይላታል አለች። ባጭሩ በማለት ደስ ይላታል። በቃ ደስታችሁ እግዚአብሔር ካልሆነ ያለ ደስታ ብቻ አይደለም። አሁን እዚህ እየተማራችሁ የስራ ነገር ሊያገለግላችሁ ይችላል፣ ሊያሳስባችሁ ይችላል። ተምሬ ከዛስ እየተማርኩስ የሀገራችን ሁኔታ፣ የቤተሰብ ሁኔታ፣ ሀገራችን ያለችበት ሁኔታ ሊያሳስበን ይችላል። ብዙ ነገሮች አስጨናቂ ሊሆኑ ይችላል። ብዙ ነገሮች በግል በጋራ እንደ ሀገር ብዙ ተግዳሮቶች አሉ። እኔ ደስታችንን ይቀማናል፣ ግራ ያጋባናል። በቃ እመቤታችን አለች ህይወቷ ሙሉ መከራ ያላጣት ሴት ናት። እንደምታውቁት ህይወቷ ሙሉ የአምላክና ተብላ ወይም ሆና የእግዚአብሔር እናት ሆና ቤት እንኳን የሌላት ምስኪን በጫካ ተወለደች። ደካሊ ነች። በኋላ ሰው በጫካ ተወለደች። እንኳን በጫካ በከብቶች በረት ነው የወለደች። ህይወቷ ሁሉ እዚህ ምድር ላይ አገባጋ የሆነ ሴት አለች። እንዳለ ህይወቷ ፈተና ግን በእግዚአብሔር ደስ ይለኛል። በማን ደስ ይለኛል? ደስታችሁ እግዚአብሔር ካልሆነ ህይወታችሁ ዓለም ይቀማችኋል፣ ይቀማናል። ስለዚህ ከእመቤታችን የምንማረው ሁሌም ደስታዋ እዚህ ዓለም ላይ አለ። ዓለም ፔንዱለም በሉ ውዝዋዜ በቃ እንዲህ የሚመላለስ የሆነ ጊዜ ላይ ሳቅ፣ የሆነ ጊዜ ላይ ደስታ፣ የሆነ ጊዜ ላይ ማግኘት፣ የሆነ ጊዜ ላይ ማጣት፣ የሆነ ጊዜ ላይ ከፍታ፣ የሆነ ጊዜ ላይ ዝቅታ፣ እንዲህ ነው የሚመላለስ ያለ ቋሚ የሆነ ነገር ምንድን ነው ካላችሁ እንደሆነ ከእግዚአብሔር ጋር ነው። እሱን መስማት እንደ ቃሉ ነው እና በአምላክ ደስ ይላል። ነፍስ ያለ ደስታችሁ እግዚአብሔር ከሆነ ዘላቂ ደስታ ታገኛላችሁ ማለት ነው። እና እንግዲህ ዘላቂ ደስታ በብዛችን ጠፍቷል። የትኛውም ነገር ምድር ላይ ዘላቂ ደስታ ያለ በጣም የሚገርም ሰው ሀብታም ሲሆን ደስተኛ የሚሆን ነበር የሚመስለኝ ቅርብ ጊዜ እስከ አንድ የአንድ ሀገር ጥናት እስካለ ድረስ በጣም ብዙ ጊዜ የምናገረው ነገር እስከ 1 ሚሊዮኖች ስለነሱ አሁን ደረጃቸው ወጥቷል። ወደ ጃፓን ምናምን ይባላል፣ ወደሆነ ሀገር ይባላል ደስተኛ ህዝቦች የሚባል ነገር ማለት ነው። እና በጣም ቆይቷል እና እስከ 1 ሚሊዮኖች ሳይ በቅንጦት አንደኛ ነው ይመራል ተብሎ ነው የሚታሰበው። አንደኛ በዓለም ላይ ቆይቷል። 6 ዓመት 7 ዓመት ወይ ከዛ በላይ ይሆናል። ይሄ ጥናት ካለ ከዚያ በላይ ነው። እና የሚገርማችሁ በዓለም ላይ በቅንጦት አንደኛ የሚባሉ እስከ 1 ሚሊዮኖቹ በተመሳሳይ መልኩ በሌላ ጥራት ደግሞ ሳይ በዓለም ላይ ራስን በማጥፋት አንደኛ ናቸው። ራስን በማጥፋት አንደኛ ናቸው።
ግን በዓለም ላይ በመጀመሪያ በምን ነው አንደኛ ያልኳችሁ? በምን አልኳችሁ? በቅንጦት በሀብት ይሄ ብሎ በየቤቱ ያለውን ነገር ስታይ በቃ ሁሉ ነገር የተሟላላቸው ህዝቦች ናቸው። እስኪያስቡ ክርስቲያኖች እኛ ሀገር እኮ ገሌለን ለራሱን አጠፋ ስትሉ የሆነ ትባል ታብላቸው ደስ ትባል ተዞባት እንደዚህ ሆና እንደዚህ ሆኑ ችግር ተኮር ነው አብዛኛው ራሱን ማጥፋት ያለ ታደለታ ችግር ተኮር የሆነ ጉድለት እዚያ ደግሞ ሰዎች ራሳቸውን የሚያጠፉ በስኬት ምክንያት ነው የሚገርም ስኬት ብላችሁ እንደኛ ሀገር ማለት ነው። ለካ ሰው ፎቅ ቢኖረው መኪና ቢኖረው ይህንን በርግጥ ድሃ ሆኖ መናገር ከባድ ነው። ለድሃ ህዝብ መናገር አያስተማምንም። ይገባኛል። ራሱ ሩታ እንዴት እንደምኖር የሚያውቀው ነበር ሰው ስለሆነ ማለት ነው። እነሱ እንዲህ ሲዘግቡ ተስፋ አደርጋለሁ። አይቀርም ለካ በጣም የተንደላቀቀ ህይወት ከዓለም አንደኛ ህይወት እየኖሩ ለካ ምን የላቸውም። እንዲያውም ቅዱስ ዳዊት አስቀድሞ ስለነሱ የተናገረው እላለሁ ወረሰሉ ትምህርቶም ትምህርት ለዘያይነው የማያውቁትን ምልክታቸው አደረጉ ይላል። አብዛኞቹ ስካንዲኔቪያን ሀገሮች ባንዲራቸው መስቀል አለ። ይገርማቸዋል። ሰዎቹ ግን በተሰቀለው ማያሉ በመስቀሉ ማያሉ ሃይማኖት የለሾች ናቸው። ምን የለሾች ናቸው? ሀብታሞች ናቸው ግን እግዚአብሔር የላቸው። ሀብታሞች ናቸው ግን ምን የላቸው? ማርቆች ደስታው ሄድ ይመጣል። ለካ ገንዘብ ብቻውን ደስታ ሀብታም ያደረግ ምንድን ነው ደስተኛ ያደረግ ስኬት ብቻውን ለካ ደስታ ያደረግ አይመጣም አይፈጥም። በጣም ያሳዝነው። ለማንኛውም ራሳቸውን በምቾት ምክንያት ያላቸው የኛ ሀገር ዛኩ የወርቅ ሱቅ አጠገብ ሆኑ ከተገበ የወደድ ስላላቅም እንጂ የወርቅ ሱቅ ላይ ዝም ብሎ በብቻዊነታ ሚሰበር ሱቅ በር ላይ ታይቶ የሚያደርጋለ የወደድና ማት መስከዛሩ ማለት ነው። በሰላም ነው የሚሆን በሰላም ከበዛ በቃ ብሎ ኬንዳው ላይ የሆነ ፌስታል ለብሶ ማለት ይችላል። በቃ ተመስገን ማለት ይችላል። ደስተኛ መሆን ይችላል። ለካ ሁሉ ነገር ከተሳካ በኋላ አቤት ውስጥ እግዚአብሔር ከሌለ ብረሩ ደግሞ ሰማይ ከሚታጠር ፎቃቸው ይዘምሩ ይልካሉ። የባንክ ብድር ኖሮባቸው አለ ሰላም ነው። በጣም እንደቆደላቸው ራሱ ጭንቀት እና መቼም ለዚህ መጽሐፍ ቅዱስ አፈርስላቸው በቃ እግዚአብሔር የለሽ ናቸው። ሰው እግዚአብሔር የለሽ ከሆነ ደስታ አይመጣም። ስለዚህ መንፈሴ በአምላኬ በመድኃኒቴ እግዚአብሔር ደስ ይላታል። ትልቅ ነገር ሀብታሞች እንኳን ብንሆን ድሆችም እንኳን ብንሆን ሁሉም ነገር ጠቅልሎ የያዘው የደስታችንን የሀዘናችንን መጠቅለያ ራሱ እግዚአብሔር ከሆነ እንዴት ማኖር እንዳለበት ልጆቹን እሱ ያውቃል። ደስታችን እንደ እመቤታችን እንደ ድንግል ማርያም እግዚአብሔር ብቻ እንዲሆን የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ስብሐት ለእግዚአብሔር።